በትምህርት ወደ ውጭ ሀገር ለመውጣት የምትፈልጉ ሰዎች እንኳን ደስ አላችሁ። ቪዛ አንድ ሁለት በአይነቱን ልዩና አዲስ የሆነ የተስፋ መንገድ የሚሰኝ ፕላትፎርም ይዞላችሁ መጥቷል። ይህ ፕላትፎርም የተሰራው በትምህርት ወደ ውጭ ሀገር ወጥታችሁ መማር ለምትፈልጉ ሰዎች እና የፋይናንሻል ፕሮብሌም የሚያጋጥሟችሁ እናንተንና የዲያስፖራ ኮሚኒቲን የሚያገናኝ ፕላትፎርም ነው። የሚታወቀው ሀገር ቤት ሆነን የውጭ ሀገር ምንዛሬ ማግኘት ከባድ ነው። ለዛም ነው ቪዛ አንድ ሁለት ይህንን የተስፋ መንገድ የሚሰኝ ፕላትፎርም ይዞላችሁ የቀረበው። አሰራሩ ቀላል ነው። በመጀመሪያም ቪዛ አንድ ሁለት ዌብሳይት ላይ ትገቡና የምትፈልጉትን ዩኒቨርሲቲና ሀገር ከመረጣችሁ በኋላ ሴቭ ታደርጋላችሁ። በመቀጠልም ታሪኩን ያጋሩ የሚለውን በተን በመጫን እርስዎ ሴቭ ካረጉት ዩኒቨርሲቲዎች መካከል አንዱን ይምረጡ። በመቀጠልም ፎርሙ ላይ የሚያገኙትን ጥያቄዎች ይሙሉ። ትኩረት መስጠት ያለባችሁ ቦታ ታሪኩን ያጋሩ የሚለው ቦታ ነው። እዚህ ጋር እራሳችሁን የምትገልጹበት ቦታ ነው። ሆፓችሁን፣ ድሪማችሁን፣ ለምን ውጭ ሀገር ወጥታችሁ መማር እንደምትፈልጉ የራሳችሁ የግላችሁን ታሪክ በአጭሩ አድርጋችሁ ለሚያነበውና ለዲያስፖራ ኮሚኒቲ የምታጋሩበት ቦታ ነው። በተጨማሪም ደግሞ ፍላጎታችሁ ከሆነ ቲክቶክ ላይ ቪዲዮ በመስራት ሊንኩን ማስቀመጥ ትችላላችሁ። እንዴት ነው የዲያስፖራ ኮሚኒቲን እናንተን የሚያገኛችሁ? የቴሌግራም እና የኢሜይል አድሬሳችሁን የምታስቀምጡበትን ቦታ ቪዛ አንድ ሁለት አዘጋጅቶላችኋል። ታሪካችሁን ያነበበ ዲያስፖራ በእናንተ ታሪክ ኢንትረስትድ የሆነ የጻፋችሁትን የቴሌግራም አካውንት እና ኢሜይላችሁን በመጠቀም እናንተን ኮንታክት ያደርጋችኋል። በመጨረሻም ከቪዛ አንድ ሁለት ለእናንተ የምናስተላለፍላችሁ መልእክት ቢኖር ታሪካችሁን በደንብ አድርጋችሁ ጻፉ። የዲያስፖራ ኮሚኒቲው እናንተን ለማገዝ ሁሌም ዝግጁ ነው። ለሁላችሁም መልካም እድል እንመኝላችኋለን።